አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ዛሬ ሩዝ ከብሳ አብረን እንስራ። ሩዝ ከብሳ መቅቡስ ማለት ነው እና እስኪ እዚህ በስል አድርገናል። እንደገና እዚህ ደግሞ ይሄ ወረጋ ምንድን ነው ስሙ አላውቀውም እኔ። እዚህ ደግሞ ማጂ አለ። እዚህ ደግሞ ሄልና ግርፋ ቀረፋ ማለት ነው። እዚህ ደግሞ እንትን ኩርኩም ከሙን ባህራት ሙሸክለ የሁሉም አይነት ማለት ነው ይሄ። እዚህ ደግሞ ፍልፍል አስዋድ ያለ በሀገራችን ምንድን ነው የሚባለው? ቁንዶ በርበሬ። አዎ መልሶ እዚህ ደግሞ ነጭ ሽንኩርት አለ እንጨምራለን። አሁን ነጭ ሽንኩርት ከዛ የሁላችንም አሰራር ይለያል። እኔ አሁን ዶሮ ነው የማረገው። አንዳንዱ ሰው ግን መጀመሪያ ሳልሳውን ነው የሚሰራው ማለት ነው። እኔ ግን ዶሮውን ነው። ምክንያቱም ዶሮ በእንትኑ ምንድን ነው ስሙ በሽንኩርቱ ሽታ ማለት ነው ሲጠበስ ይጣፍጣል። የሁላችንም አሰራር ይለያል። እንደዚህ ቀሰውና ከዛ እንደዚህ እኔ ሰዎቹ ሁለት ናቸው በነገራችን ላይ ብዙ አይደለም የሚሰራው። እንደዚህ አደረገውና ትንሽ እከድነዋለሁ ማለት ነው። እንደዚህ ትንሽ አቆየውና ትንሽ ቆየት ካለ ከፍተውና ይሄን ሁሉንም ማለት ነው ይሄንን ባህራት ሁሉንም እጨምረዋለሁ። ተረኩ በኋላ አሁንም ትንሽ ከርነዋለሁ። አሁን መልሰን ምን እንጨምራለን? ጦማጥ ማለት ነው። ጦማጥ አንዳንድ ሰዎች ያው የሁሉም አሰራር አንድ አይደለም ብያችኋለሁ። አንዳንድ ሰዎች ከብሳ ሲሰሩ ጦማጡን አይፈጩትም በካላጥ እንትን ዝም ብለው ከትፈው ነው። አንዳንድ ሰዎች ደግሞ በካላጥ ነው የሚሰራው ማለት ነው። ሁሉም ያው በየእንትኑ ማለት ነው በየሙያው። እኔ ግን ካላጥ አድርጌዋለሁ።